አሁን እኛ የቆምንበትና የምንሄድበት ይሄ አካባቢ ይሄ አሁን አስፋልት የሚታየው አስፋልት ጋምቤላ ክልል ውስጥ አቦቦ ወረዳ መሄጃ ላይ ሰላም ሰፈር ዞን 7 የሚባል አካባቢ ነው። እዚህ ካጠገባችን እንደምትመለከቱት ጫካዎች አሉ። እንዲሁም ደግሞ የኢንቨስተር እርሻም አለ። እሱን አልፎ ደግሞ ቆንጆ የሆኑ ቦታዎች አሉ። የሰው መኖሪያ በጣም ምርጥ አካባቢ ነው። አሁን በዚህ ሰዓት ደግሞ አየሩ በጣም ምቹ ነው። ይሄ ወር መስከረም 1 የሚባል 2018 መስከረም 1 ነው። ዝናባማ ነው። አሁን በዚህ ሰዓት ደመናም አለ። በጣም ምቹ የሆነ አየር ይታያል። እስከ ጥር ድረስ ጥሩ አየር ይኖረናል ይጠበቃል። ቆንጆ አየር። ከዛ በኋላ ከጥር በኋላ የካቲት፣ መጋቢት፣ ሚያዝያ ድረስ ሞቃታማ አገር ናት ጋምቤላ ክልል። ከሚያዝያ በኋላ ደግሞ ክረምት ይመጣል። እንደተለመደው ደግሞ ጥሩ አየር ቀዝቃዛማ አየር ይመጣል ማለት ነው። ባጭሩ ጋምቤላ በጣም ቆንጆ ሀገር ናት። ማልማት ለሚፈልግ መለወጥ ለሚፈልግ ለሁሉ በጣም አመቺ ናት። የሚፈልግ ይምጣና መለወጥ ይችላል። በጣም ጥሩ ሀገር ነች። ጋይስ እንደምትመለከቱት አሁን ጋምቤላ ክልል ውስጥ ከወንድሜ ከመስፍን ማቴዎስ ጋር አብረን የሚገርም ጫካ ውስጥ ነው ያለነው። በጣም እንግዲህ ወክ እያደረግን ነው፣ አካባቢውን እየቃኝን ነው። እዚህ ጋር ኢንቨስተር ቦታ እንግዲህ ለመያዝ እየሞከርን ነው። እስቲ ከተማ ዙሪያ ነች። ከተማ ዙሪያ ነው። ኢንቨስተር ቦታ ነው። ይሄን አካባቢውን ኢንቨስት ለማድረግ የሚታዩት ጫካ ይሄን ጫካ እንግዲህ ኢንቨስት ለማድረግ እያሰብን ነው። ምን ትላላችሁ? ሀሳባችሁን ግለጹ። የራሳችሁን ሀሳብ እስቲ በኮሜንት ሰፖርት አድርጉን። ይሄ አሁን ኢንቨስት የሚደረግ እኔና ወንድሜ ተመካክረን ይሄንን ቦታ ኢንቨስት ለማድረግ በጣም ቆንጆ ትልቅ ጋሻ ነው። ወርቅም አለ አካባቢ ላይ እሱ እንደገለጸው ብዙ ነገር አለና እዚህ ጫካ ላይ ኢንቨስት ለማድረግ አስበናል። እንግዲህ ጋምቤላ ክልል ነው። ደስ የሚል ጉዞ ወክ አካባቢውን እየቃኘን ነው። ይሄንን ይመስላል። እናንተ ምናልባት አብረን እንሰራለን የምትሉ ካላችሁ በውስጥ መስመር በመገናኘት አብረን መስራት ማልማት